ወደ ከሚሴ እንሂድ። ከአዲስ አበባ 325 ኪሎ ሜትር ርቀት ላይ የምትገኘው ከሚሴ የቅርስ መዲና ናት። ከከሚሴ ምስራቃዊ አቅጣጫ 23 ኪሎ ሜትር ተጉዘን እንሄዳለን። ደዋ ጨፋ ወረዳ መድረሻችን የአርጎባዎቹ መንደር ነው። እዚህ ውበት አለ፣ ዘመን አለ። ኢትዮጵያዊ መልክ ያለው የኢትዮጵያ ቀደምት አባቶች የተጠበቡበት ኢስላማዊ ኪነ ሕንጻ በክብር ኖሯል። ሾንኬ መንደር እንግባ። ሾንኬ መንደር የዛሬ አይደለም። እንደ ዛሬዎቹ የአረብ መዲናዎች በአውሮፓውያን ዕውቀትና የመስታወት ሕንጻ የተሽቆጠቆጠ አይደለም። ሾንኬ የብቃታችን ማሳያ ነው። ዛሬ ትንሽ የምትመስለው መንደር ትላንትና እስልምናና የሐሳቡ ተቀባዮች ዛሬ እስልምና የኔ ብቻ ነው በሚሉት አገር መኖር ፈተና ሲሆንበት የተሰደዱ ቀደምት አባቶች ያረፉበት የተለየች ኮረብታማ ስፍራ፣ የቤቶቹ አሰራር፣ የመንደሮቹ አሰፋፈር፣ የማህበረሰቡ አኗኗር ሾንኬ ትንሽ ጥንታዊ መንደር ብቻ ሳይሆን አምባ ላይ የከተመ ሕያው ሙዚየም እንድትሆን አድርጓታል። መጠሪያውን ያገኘው ከሼህ ሾንኬ ጀዋር ቢን ሃይደር ይባላሉ። የተወለዱት ከአባታቸው ሃይደርና ከእናታቸው ሚስኪል አንበር በ1837 በድሮ ቃሉ አውራጃ በአሁኑ ደቡብ ወሎ ዞን ቃሉ ወረዳ በልዩ ስሟ ጊሲር በምትባል ስፍራ ነው። በዚህ ስፍራ በተወለዱበት አካባቢ ካደጉና የእስልምና ትምህርታቸውን ሲከታተሉ ከቆዩ በኋላ በወቅቱ የእስልምና ማዕከል ወደ ነበረችው ይፋት ሄዱ። እንደገና ወደ ወሎ በመመለስ ባቴ አካባቢ ልዩ ስሙ ጎጃም በሚባል ቦታ በመቀመጥ ፈቂህ የሚባል ትምህርት ተከታተሉ። ቀጠሉና ድንስር ተብሎ በሚጠራው አካባቢ በመቀመጥ ፈትለህ ጀዋድን ቀሩ። ቃሉ ውስጥ ረዘም ላለ ጊዜ በመቀመጥ አስተምረዋል። ወደ ሾንኬ በመምጣትም በወቅቱ የሾንኬን መስጊድ ይመሩ የነበሩት ሼህ ዘይኑን እየዘየሩ ይመለሱ እንደነበር አዛውንቶች ይናገራሉ። ሼህ ሾንኬ ከተወሰኑ ጊዜ በኋላ ደዌን በመልቀቅ ተጠቃለው ወደ ሾንኬ መጡ። የመስጊዱ መሪ የነበሩት ሼህ ዘይኑ ካረፉ በኋላ የሾንኬ መስጊድን የመሪነት ቦታና የማስተማር ሥራ ተረከቡ።